ጋይስ እንዴት ናችሁ? ወደ ዩቲዩብ ቻናል ተከታታዮቻችን እንኳን ለ2018 የመስቀል በዓል በሰላም አደረሳችሁ። እንኳን አደረሳችሁ። እንግዲህ ያው በጉጉት ጠበቅ የነበረው ቪዲዮ የመስቀል ብሎጋችን በሀገር ቤት ሲል መተናል። ከስንት አመት 3 አመት በኋላ yes በጣም እንስዋን በጣም ከባለፈው አይ ቲንክ በቁጥር በጣም በስተን የመጣ ነው። በደንብ ያለውን ድባብ እናሳያችኋለን ማለት ነው። እና በተለያየ ጊዜ እንግዲህ ከተለያየ የዓለም ክፍሎች ላይ ብሎጋችን እንደምትወዱት በተለይ መስቀሉን በጣም ኢንጆይ እንደምታደርጉት ፋሚሊ ታይም ብሎግስ እናደርግላችሁ ምናምን በተለያየ አጋጣሚዎች ተነግሩናላችሁ እና እኛም በደንብ ሞራል ነው የሚሆነን። በጣም በእውነት we excited ይሄንን ቪዲዮ ለእናንተ ለማሳየት ገብተናል። ጉመር ስንት ሰዓት ነው? ጉራንስ ፋም እስቲ ኮሜንት አድርጉ። ኮሜንት እያደረጋችሁ ጉራንስ ፒፖ የት አለ? 11 ሰዓት ነው። 11 ነበር የተነሳ ነው ግን ያው እንዲህ ስንል ታዩታላችሁ አመጣጣችንን ከሌሊት ጀምሮ ምን እንደሚመስል። ግን እሱን ከማየታችሁ በፊት ሰብስክራይብ አድርጉ። እንወዳችኋለን። ሰብስክራይብ ተቀርቅረናል። ለምን ራሱ ነጭ ስኒከር ያረኩት? በዚህ ሚሻል ይመስላል። እግዚአብሔር ነው ጭቃ ነው ብለስ ስገባበት አይቻለሁ። ኦኬ ማሰናናሁ ቃል ነው ሜል ከሰኞ ጀምሮ እንዴት ነው የሚሄዱት? አሁን ረፍዶ ግራ እየተጋባን ነው። ግራ በመጋባት ላይ ለሊት ስንት ሰዓት ነው ናኒ? ተኝኝ መሽተኛ አሁን ስንት ሰዓት ነው? 12 ተኩል። እሺ ልጅው ልምጣ። እሺ ወይ ናኒ አርጊልኝ ትከሻይ ላይ ከባድ ነው። ስዊት እቃ ከወደቀ ይበተንብሻል። እሺ ማሚ ትያዝልሽ። እሺ ማሚ ክፍት ነው። እየዘነበ ነው። ዋው ሲበርድ ረፈዳ መጣ። ወይኔ ጉዳችን ደግሞ እየዘነበ ነው። እዩት ዛሬ ማሚ ረፍዷላ መውጣት ነበረብን። ስንት ሰዓት ነው? ስንት ሰዓት ነው? 12 ሰዓት ከ10 ሆኗል። 12 ሰዓት ከ10 ዘመዶቻችን እዛ ናኒ ዘና ፓርክ እያደረገች መኪና ያገባኝን እስከዚህ በጣም አረፈድን እንዴ? በጣም ስታምሪ ዛሬ ጉዳችሁ ነው። ይሄ እንጀራ ሜድ እንጀራ ነው። እንዴት ነው? ሰላም ነው አለን። ናኒ እንግዲህ እዚህ ተገኝታለች። ጠፍታ ነበረ ፓርክ አላረኩም ብላ ማድረግ አለብኝ። ዛሬ ደግሞ ያለ ወትሮ መዝነብ በዚህ ያለልኝ እኔ ደግሞ ጭራሽ በስርዓት ማለበስኩ ይሄው ያዝ። እሺ ነይ ቶሎ በይ። እሺ እንዲህ ዘንድጠሽ ቤቢ ቦታታ ይኸውልሽ ምትለውን ሰማሽ? እዚህ ጋር $80 ጫማ አለ ብላሻለች። እዚህ ጋር ነው። እኔ በየሰዓቱ እንቀያየራለን ቦታ ከ2 ሰዓት በኋላ ጉዞ በኋላ ዌልካም አጨብጭቡላት። ሁሉንም ሰላም በያቸው። ትፈልጋችኋለሁ መንገድ ጀምረናል።
ይሄ በነገራችን ላይ ክረምት ብቻ ነው የሚሞላው። በፊት በጋ ላይ ደረቅ ነው። ዋው ሀይቅ እንዳይመስላችሁ። እሺ ጋይስ እንዴት ናችሁ? እስካሁን የወከባ ሰዓታት ነበሩ። ተረጋግተን መንገዱን ማጣጣም የጀመርነው እንደምታዩት እንግዲህ እንደዚህ በፋሚሊ አንድ ባስ ውስጥ በመሆን ተሰባስበን እየሄድን ነው። ኤክሳይትድ ነሽ? በጣም በእውነቱ በጣም በጉጉት ሲጠበቅ የነበረው የመስቀል ብሎጋችን ነው። ሰብስክራይብ አድርጉ፣ የደውሏን ምልክት ተጫኑ። ስንት ቀን ነው የምንቆየው? ዛሬ 3 ቀን 4 ቀን ኦልሞስት 4 ቀን የ4 ቀን ቆይታችንን እንግዲህ እናሳያቸዋለን ማለት ነው። ምን ማለት ትፈልጊያለሽ? ምን ልትያቸው ተወጃለሽ? እንኳን ለመስቀል በዓል በሰላም አደረሳችሁ። አዎ ሶያ ሁላችንም አለን። it's gonna be fun። ሰብስክራይብ አድርጉ፣ የደውሏን ምልክት ተጫኑ። መንገዱ እዩት እንዴት እንደሚያምር ሳይልም በጣም ገና ይቀረናል 2 ሰዓት ከምናምን ከዚህ በኋላ ብቻ አይደለም 3 ሰዓትም ይቀረናል። ያንን ያልተኛ ነው ተኝቷል። ብዙ ሰው ተኝቷል። ሌሊት አልተኛንም። እቃችን በጣም ብዙ ነበር። ሌላ ጊዜ ኦቨር ፓክም አላረግንም ለነገሩ ነገ አርገናል። ከዛ ግን ሌላ ጊዜ በጣም እንደምታውቁት በሌሊት ነው የምንሄደው። ዛሬ አርፍደን ሄድን፣ ግን ለበጎ ነው። መንገዱ ነፃ ሆኖ የጠበቀን። አሁን ደግሞ ወልቂጤ ስንደርስ ወርደን እንበላለን። አላስተኛሽም ዛሬ? ምግብ እየጠበቀን ነው። ወልቂጤ ጋር ቆመናል። ከስንት ሰዓት በኋላ ጉዞ ተኩል ጉዞ በኋላ ኦልሞስት 3 በይው የከተማው ከተጨመረ 3 ይሆናል። በቃ ከ3 ሰዓት ጉዞ በኋላ ምሳ ልንበላ መተናል። ቦታ በመከራ ነው ያገኘነው። አሁን ደግሞ እንግዲህ እየጠበቀን ነው ምግባችንን። እርቦናል። ቦታው ለመቅረጽ አይመችም፣ ግን እናሳያቸዋለን። በላ አድርገን ጉዞ ወደ ጉመር ይዋቸው ሁሉንም ሰው ማየት ይችላል። ደክሞታል። መኪና ውስጥ ስናክ ምናምን በጣም ተይዞ ነበር። ብዙ ነገር እንዳያችሁት ማታም ሻንጣው ፓክ ተደርጓል። ሻንጣ ሙሉ ስናክ ብዙ ነገር ግን ላይ ተጨምሮ ስለዚህ ምን ሆነ? ይውላ ሰው ይውላ ለረሃብ ተዳረገ። ውሃ ብቻ ነበር መኪና ውስጥ ነበር። ያ ሁሉ ነገር ላይ ተሰቅሎ መውረድ አልቻለም። ቆይ እናሳያለን። ተራብነው ይሄንን መስላለን። የተበተንን ሰዎች ነን። ለመላ ክርስትና እምነት ተከታዮች እንኳን አደረሳችሁ ለመስቀል በዓል። እንኳን አደረሳችሁ የነናን ቤተሰቦች እንኳን አደረሳችሁ። እንዴት ነው ድካም አለው ትንሽ ሌሊት ነው የተነሳ ነው። ችግር የለም ደስ ይላል። ሮሄ ማሰናናኩ እናመሰግናለን። ይሄ በጭብጨባ ነው ነገር
ወይ እንውረድ ወይ እንውጣ ወይ ተቀርቅረናል። እንግዲህ ደርሰናል። የደረስንበት ሰዓት ስንት ሰዓት ነው? 11 ሊሆን ነው። ተቀርቅረናል። ተቀየረ። ፓይለት ተቀይሮ እስቲ አሁን ደግሞ እናየዋለን፣ እንሞክረዋለን። እንቅልፋችንን ከተኛም በኋላ እኮ ሊቀረ ደርሰናል። እዛ ጋር ነው ሊቸል አይደል? ኦኬ እንሂድ። መኪናችን ተቀርቅሮ ቆይ ቀስ በል እስኪ እቺን እንትን ቀማሷት። ሊትራሊ እንትን ላይ ነው ያለነው። መኪናችን ተቀርቅሮ በእግራችን ልንወርድ ነው። ናኒ ሂዱ፣ በዛ ጋር አይ በዚህ ጋር ሂዱ አለ። በዚህ ይሻላል ናኒ፣ እግዚአብሔርን በዚህ ጋር እንትን ነው። በዚህ ሚሻል ይመስላል። እንዴ ነይ እንጂ። ሂዱ። መምጣታችሁ ተባልን። ይኸው አጎታችን ቢቆሽሽ ጫማ በሚለው መርህ ይኸው ምን አጠፋን? ምንም አላለም። በዚህ የሚሻል ይመስላል። እግዚአብሔርን ይሄን ጭቃ ነው ብለህ ስገባበት አይቻለሁ። ናኒ ጨቀየ ጫማሽ በዛ ይሻላል። እውነታቸው ነው። እነ ማሚ እኮ በዛ ነው ሄዱት። ናኒ ወደዛ፣ እኔ በዚህ ነው የምሄደው። እውነታቸው ነው። እኮ በዚህ ነው የሚሻለው። ወይ እኔ እየሄድኩኝ ነው እንዴ? ሱዲ እኮ በዛ ጋር ነው ሄደችው። ናኒ አለፍኩኝ። እሺና እሱ እኮ አይደለም ችግሩ፣ ከዛ እኮ ነው። እሱማ በዛ አይታሰብም። አማዚ እና ሚኒየን አሁን ከዚህ በኋላ እንዴት ነው የምንሄደው? ያፉ ቤት ነው ሄዳችሁት? ያፉ ቆይና እዚህ ጋር ማዚ ድንጋይ እንርገጠው። ጭቃስ ገባ። ወይኔ ቲንክ ከዚህ ወደዛ ነው መዝለል ያለብን። እረፍ ዳዩ አማዚ ማሚ ጫማ እንደፈለገ ይቆሽሽ፣ ምንም ማረጋው ይቆሽሽ። በቃ ገጠር አይደለ ያለ ነው። ኦኬ ና ቆሽሽ፣ አንተ ቆሽሽ። ጃኩዚ ውስጥ ነው መካዛ ነው ምን ማሚ እንዴት ነው? በመኪና ኧረ በእግር እንሄዳለን። ኧረ Are you enjoying this, Amazi? ወይኔ ማሚ ወይ ደስ ይላል። ይሄን ጭቃ በእግራችን
እየሄድን ነው። እስዊት ወዬ ስንምጣ እንደዚህ በጭቃ ቦክተን አናቅማ። ደስ ይላል ግን ዘፋን እንዴ መሰለድ ይገኛል ሎተሪ እዚህ ጋር እንደዚህ ስትሉ ምን ያለስንስ ጉሬ ደርሰናል። እንደናኒ በእግራቸው ናቸው። በሸዋ በጓንቸ በውጣት ያላ ጎበዞች መጣችሁ። በእግራቸው መጡ። ውሽ ውሽ ጎበዞች ተከብራችሁ መጣችሁ። ታዲያስ ኑ ተባለ እኮ ኑ። እኔ ደግሞ የፈለኩት እኮ ትንቢትን ነበረ። ትንቢትን አጥቻለሁ። የት ጋር እኔ ልሙት ወንድዬ ስላዘዘኝ እንጂ ኢንትራንሳችን የዲሲሩ ይለያል። ደግሞ ምቃሩ ትረሽ ደግሞ ይሄ ነገር ቢቀራ ይሻላል። ሰሞኑ ልካች በቃ አስቸጋሪ ወይኔ ጫማዬ ሰው በመኪና ራሱ ይመጣታል። Can you believe this? ሙስዬ ደህና ነህ? እንዴት ነህ? እንደዚህ በቃ የተፈጠረበትም የለም። ለምን ራሱ ነጭ ስኒከር ያደረኩት? እና ባሙቲን ሰላም አላልኳቸው። ደህና ነህ? አማዚያ እየተሯሯጠ አማዚስ ሰላም ሁሉ ሰላም። እንዴት ናችሁ? ቀድማችሁ መታችሁ ነው? እኛ በጊዜ እኮ ነው። እስቲ በእውነት ታደላችሁ። ይሰማል? አዎ ይሰማል። አውራ ፈልገውን አውራ። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? ተመቸህ ወይ? ጉራጌ ሀገር እንዴት ነው? ደህና ነው። ይሄን ገባው ኦሬዲ ኮዝ ውስጥ ጥላችሁ ትሄዳላችሁ። አሁን በኋላ እንትን ይይዝሻል ጥረግ ቆይ ጥቁር ጫማ አለ አመጣለሁ። እግርሽ እንደዚህ ምን ቆይ ጥቁር ጫማ አለ በአሁኑ ኢንተርቪው ምናምን ታደርጊያለሽ? አዎ ሌክቸር አቦት ያፈላል
እንዴ አጎት ብሎ ትንሽ እንዴ ነው ምን ፈልገው ነው አንተ የሱ አጎት እኛ እኮ እንዴ ትንሽ አጎት አለ እኮ እየሰሩ ነው ቴንቱ በዚህ ብር ያዋቲን ያማዛቆታ ትንቢቱ ወይዛች መጨለማ Amazi. Amazi. Sanai, what did you guys do? We went hiking. Really? Mom, can I ለኳስ ጫማ እና ያሬድ ኳስ ሊጫወቱ ሊሄዱ ነው እና ከነሱ ጋር እንሄዳለን። በጥቁር ናት። ምንድናት? ፍሮግ ነገር ፍሮግ አይደለችም፣ ስፓይደር ናት። ተባበራት። እሺ ካስኩት ብቻ አጥብት ይዛለች። ካስኩት ይዛለች። እንዴት ተሰደደች! ጥብስ አላለች። ሲያስቀምጣት ብላለች። Hey guys, it's day 2 ተነስተናል። በጣም ብርድ ነው። እነሱ ተነስተው ድጋሚ ተኝተዋል። ሶ አሳያችኋለሁ ስንነሳ። ፊቴን ምናምን አልታጠብኩም ገና።
እንዴት አደራችሁ? ቤትም ብንሆን አይቀርም። ይገርማችኋል። ጉድ ሞርኒንግ ጠዋት ብያቸዋለሁ። እኔ እኮ ጉድ ሞርኒንግ ብያቸዋለሁ። አንቺ ተኝተሽ እኔ ተነስቼ ድጋሚ ተኝቼ ነው። ኧረ አዎ እኮ እያልኳቸው ነበር፣ ግን ተነስተ ድጋሚ ተኝታ ነው ብያለሁ። ያለ ስኪን ኬር የትም አይኬድም። እንኳን ኩሉማ እንኳን ፕሮዳክቱን በሌላ ቪዲዮ ጠብቁ ከነ ማብራሪያው። ከአንገቴ በላይ ነኝ። እንደምን አደራችሁ ውድ ኢትዮጵያውያን የዩቲዩብ ተከታታዮቻችን፣ ደህና አደራችሁ። ሰብስክራይብ አደረጋችሁ። ዴይ 2 ማታ ጭፈራው ምናምን ቆንጆ ነበር። ውይ ደስ ሲል ብታዩ ሞቅ ሞቅ ብሎ ነበር። መቼም አይታችሁታል። እስቲ አሁን ደግሞ ቀራይረን ልብሳችንን ቁርሳችንን እንበላለን። አዎ ናኒ እኮ ቀድመሽ ነው የተኛሽው። የቀረስኩት እኮ ሁሉም ሰው ብታዩ በማታ 6 ሰዓት ቡና ሲጠጣ እንዳያችሁት ቪዲዮ ላይ አይ ቲንክ 4 ሰዓት 5 ሰዓት ነበረ። ግን ሁሉም ሰው ኃይሉን አሰባስበው ሳሎን ጎጆ ቤት ውስጥ ፍራሹ ላይ ሁሉም ሰው ደስ ሲል፣ ግን በጣም ነው ደስ የሚለው ቅዝቃዜው። እዚህ ቆዳችሁን ድራይ ነው የሚያደርገው፣ ግን ደስ ይላል። የምተነፍሱት አየር ንጹህ ነው። ባይደው በጣም ወይም አደርህ ወሄም የገጠር ሙሽራ ይመስል እንግዲህ እየመጣት እየተቀባባል መኳኳል እንትን ነው። እዚህ ገጠር ውስጥ ልዳር ነው። እስቢትን ልንሰጣት ነው። ሬዲ ነሽ ለማግባት? እንዴት ነው? አይ ሬዲ አይደለም። አንዴ ጉራጌ ባል ተገኝቶላታል እዚህ። ሬዲ አይደለም። እስቲ ይመችሻል? ናኒ ቀና እያደረግሽብኝ ነው። ተመችሽው? በጠዋት እንግዲህ ቤት ጽዳት ማንን ያጋደጡ ነው እንግዲህ ሁሉ እየተነከሩ ነው የሚለዩት ብላለች። እንግዲህ እየዘነበ ነው እንደምታዩት። ውጪ ላይ ልንሆን ነበረ፣ ዘንብ ገባ። ናኒ You want to take a picture with them, Mamazi? Not ይዘሃ ተጠገባ እና ይንቀሳቀሱ ቢቀድም እንትናን እንዴት እንዳራራጡ ማንን ይዛሉ ብሎ ፍቅር ወይኔ ማማ አራራጡ Mamazi እቺ ጋር ያለ እንደዚህ ባስቸለ ብለው ዶሮቹ ራሱ ሲያምሩ። ቡናው እየተጨመረ ነው። ፓፓ ዛሬ በጣም ሲያምር ቡናው ለመፈላት ወደ ጀበና እየተገለበጠ ነው። ዋው
ዋህ ብርዱ ቴንክ ዩ ነይ ኢትዮጵያ ታዲ የመስቀል ቆይታችን እስካሁን ይሄንን ይመስላል። አዎ ዴቱ እንዳሳየናችሁ እንደምታዩት በአያቶቻችን ቤት ጉራጌ ስፔሲፊክ ቦታ ጉመር ነው ያለነው። አሪፍ ጊዜ በጣም ከፋሚሊዎቻችን ጋር አሪፍ ጊዜ እያሳለፍን ነው፣ ከአጎቶቻችን ከአክስቶቻችን ጋር። ሞር ዴይስ አንድ ቀን ከግማሽ አለን ከዚህ በኋላ። ነገ ዋናው መስቀል ነገ ነው ያው እዚህ የሚከበረው ሐሙስ ማለት ነው። በደንብ አሪፍ እንትን ነው የምናሳልፈው። አዎ የነገውን አያችሁት ዴይ ዋን ላይ በጣም አሪፍ ቆይታ ነበረን። አርፍደን ብንመጣም ግን አምሽተንም ቢሆን ጭቃውም አልበገረንም እና ማታ ግን እንትን ነበር አላሳየናችሁም፣ ደክሞን ነበር። የጎመን ክትፎ ቀን ነበር። አዎ ትላንት ነበር እና በጣም ደስ ይል ነበር። was very fun ከጥሬሱ ጋር ከጥብሱ ምናምን በኋላ ነው የበላ ነው እና ግን መሽቶ ነበር ለዛ አልቀረጽንም እና ብርድም ስለነበር ጎጆ ቤት ውስጥ ነው የበላ ነው። ግን እሱ ነበር ቆይታችንና ሌላ ምንም ሚስ አላደረጋችሁም፣ አብራችሁ ናችሁ፣ ምንም አላመለጣችሁም እስካሁን። እስቲ እንዴት ነው በዚህ ብርድ? ትላንትና ስንመጣ መንገድ ላይ ማለት ነው በጣም ብዙ ሜሞሪ ነው አንሎክ ያደረኩት በእውነት። አዎ ልጆች ሆነን ምናምን የመጣ ነው። ልጆች ሆነን ነበር እንመጣ ዛሬ 3 አመት መጣን ነበር። ከዛ በፊት ነው ላይክ ልጆች ሆነን ማለት 9 10 አመታችን 8 አመታችን ነው እየነበር ኤቭሪ ይር እንመጣ ነበረ። እንደምታዩት እንደዚህ አክስቶቻችን ጋር አጎቶቻችን ጋር አያቶቻችን ጋር ምንድን ነው ያለው ወንድማችን እዛ ጋር ምን እያለ ነው? ና እስቲ ና እንዴ አጎታችን የሚለውን እንሰርዘዋለን ባለህበት ና። ከዚህ በፊት ታላቅ ወንድማችን ነው። አጎት ያልነው ሰርዘነዋል። ላስት ይር አሁን ተቀየረ። ስለዚህ ኢንትሮዲዩስ እናድርጋችሁ እንዳዲስ። እንዴት ነው መስቀል እንዴት ያበደል ደስ ይላል አይደል? ልጆች ሆነን የምንመጣበት ቦታ ስለሆነ በጣም ነው የምንወደው። አንድ ፓርት ኦፍ ሜሞሪያችን የሆነ ነገር ነው። እሱን ከእናንተ ጋር ሼር ስናደርግ በጣም በደስታ ነው ማለት ነው። ደስ ይላል። አሁን ይሞቃል፣ ትንሽ ሊሞቅም ይፈልጋል። ዘጋ ካርታ እየተጫወቱ ነው። ቡና ሊፈላ ነው። ዬይ ናኒ ሻያን ጠጥታለች። እኔ ቡናዬን እየጠበቅኩ ነው። ዬይ ተፈልቷል። ዝናብ ነበር ከጧት ጀምሮ። አሁን ገና ነው በስራ ፀሐይ ወጣውና ደስ ብሎ ነው። ሁሉም ሰው ውጪ ነው ያለው አውትሳይድ። ደስ ይላል። ወይኔ እንብላ። ተስማማች ፀሐዩ እንዴት ነው? የጨው ነው ግን ደስ ይላል። ቆንጆ አይደለ? ኧረ እኔ ባዶውን ነው ቡና የምጠጣው፣ ግን የጨውም አይደብርም። ስሚ ትንቢቱ ይሄ አልታጠረም ነበረ ያኔ ስንመጣ ድሮ ነበር የምንሄደው። ይሁት እንዴት እንደሚያምር ኔቸር ሶ ቢዩቲፉል ዩ ጋይስ። ያስሹናኒ እንዲህ ድሮ እንዲህ ነበር። እንዲህ ከቦርቀው እንዲህ ከቦረኩኝ ዘመናት አልፈዋል ማለት እና ማዘቱ ጋር እንደልተቀልሽ የቱ ጋር ጫካ ውስጥ ገብቷል። እኔ አላምንም። ሪቨር ምናምን አለት እያሉ ነበር። ዩ ጋይስ በየትኛው ጋር ቢያዳልጠኝስ? for real ዛሬ እንዳልደፋ በእውነት ይሄ ልርገጠው እንዴ? ስዊት አትመጣልሽም በዚህ ጋር ስዊት ችግር የለም ይቆራጥጣል ጫማሽ። ኖ ወደ ታች
እኮ እታች እርገጪላት። አያንሸራትትም። እስዊት ሁሉ መከራ የተበላው ፊት አሁን ይሄ ቀላው ፊቴ የሚጠቁር ነው። ለዚህ ፀሐይ ምክንያት ቪው ለማየት ነው እንደዚህ የተለፋው። እስዊት ከከብቶች ጋር it's worth it። የከብቶቹ ፓርት ታዲያ አይከብድም። እንደው ማብሪያቸው ፎቶ ሁላ ተደስቻለሁ። የገደሉ ነው የከበደው። የገደሉ ነው የከበደው። ሊትራሊ ላይክ በጣም ቅርብ የሆነ ነገር እኮ ነው። ቅርብ የሆነ ነገር ነው። ቅርብ ነው ግን አይታችሁታል። ክሮክሴን አሳይተሻቸዋል። እንዲህ ክፍት ነው። ይኸውላችሁ ልንገራችሁ፣ እነሱ ያደረጉት ከፊቱ ድፍሬ ነው። የኔ ክፍት ነው እባክሽ። which is ከሄድኩኝ ነው። ፒክኒክ እንደምታዩት እንግዲህ እንደዚህ ፒክኒክ ላይ ነን። ፒክኒክ በጉራጌ ፒክኒክ connecting with nature። ታምዬ ኬሮሽ ሲኒተል Hello kids. Say hi. Say hi. Tamazi, ሰናይ ሃይ በሉላችሁ። ቁርስ እየበላችሁ ነው? ምን ይሻልሻል ታዲያ? አንድ ነገር ያስፈልግሻል። ለእናንተ እኮ አይደለም ሻላ ወይ እሺ፣ ይኸው በቃ ይበቃል። ወይኔ ብዙ አልሆነም። ወይኔ እውነት እንደዚህ ነው። እስኪ ያዥ ቴንክ ዩ ወይንዬ፣ ቴንክ ዩ ወይንዬ። ዌልካም ለኔ ላሴሽ ነይ ተካ። ወይኔ በሬው ታስሮ ነው። ብርዱ ጉድ ነው። ያበደ ቂቤ ቡና በጠዋቱ ከቁርስ በኋላ ቤካዬ በመኪና ማጣቢያ ነው መጣ። በመኪና ጩጬ ቤካዬ አንበሳ በቃ የታባቱ በቃ ተቆፍሮ ነው የተገኘው። ወይ እሺ ከታች ወደ ላይ በደንብ አሳይናል። ከፊት ጋር የተፈጠረውን የኛም ልጆች አመጣጣቸው እንዴት እንደሆነ ስለማይታወቃቸዋለን። ሄደዋል። ቺርስ ማም። እስኪ ወንድሜን አስገቢ እኮ አይዬ ና ገባ። ወንድሜ ያቆምናል እንዴ የመጀመሪያ ቀን እኮ ገብቷል የማታ ቪዲዮ ላይ። ከዛ ግን ትናንት ሁሉም ሰው ቢዚ ነበር። ብዙ ሰው መቼም ያውቀዋል። አዎ ያውቀዋል። እኔን ሲያውቅ አየን ማያውቅ የለም። ስፔሻሊ ጓደኞቼ አጎታችን አይዬ ታችሁ ለእናንተ ነው። አዎ ላንቺ ወንድሜ ያቆም። ስታምሩ እናመሰግናለን። እንዴት ነው? አሪፍ ጊዜ እያሳለፋችሁ ነው? በጣም ጥሩ ነው። ጥሩ ነው አይደል? ችኛዎቹ ናቸው። ምን እየጠጣሽ? ናኒ ሻይ የሻይ ቡና ናኒ እጅ ላይ ተንጠባጥቧል። ጥረጊልኝ ማሚን እቀርጻለሁ ስለኮ ያስጠረክሽኝ ደግሞ ጭራሽ አንድ። እሺ ቆይ ዋይፕስ አለኝ። ቆይ እነዚህ እንግዲህ ግራና ቀኝ የምታዩዋቸው
ከልጅነታችን አብረን ያደግን ግን እንዲህ ስል ደግሞ በጣም ታናናሾቼ በቀኝ ያለው አሳምነው ተሾመ ይባላል። በስተግራዬ ያለው ደግሞ አዲስ ፈቀደ ይባላል። ሰፈረ ሰላም ማለት እኔ ቃላት የለኝም። እንዴት እንዳደግን እንዴት እንደኖርን ያው ለልጆቼም ሁሌም አወራቸዋለሁ። ጎረቤቶቻችን እንዴት አብረን ነው ማለት ይቻላልና ያ ፍቅር እስካሁን ድረስ አለ። ይሄው ደግሞ ከዘመናት በኋላ ልበለው እንደገና ተገናኝተናል። ገጠር መተው የኛን ሀገር ሊጎበኙ መተው ደስ በሚል ሁኔታ እያሳለፉ ነው። ደግሞ እነሱ ይጠየቁ። ድሮ አዲስ አበባ ነበር የምናከብረው። እንግዲህ መተን እዚህ ደግሞ አየነው። በጣም ደስ ይላል። አንቀርም እያልን ነው። እንግዲህ ምን ትላለህ አንተ? ከዚህ በኋላ በጣም ደስ የሚል ጊዜ ነው ያሳለፍነው። ብዙ ጊዜ ዊሽ ሳደርገው ነበር ላይክ አባውት 30 ዓመት መኘው ነበር ይሄን ነገር። እግዚአብሔር ፈቅዶ በ30 ዓመት በኋላ አካባቢ ነው የመጣሁት። ከዚህ በኋላ ግን ፎር ዘ ካሚንግ 30 ዓመት ምቀር አይመስለኝም። ደስ ይላል። እግዚአብሔር ያኑረን እና እንደገና ለመሰባሰብ ያብቃን። አሜን። ልጆቼ በጣም ነው ማመሰግነው። በጣም ነው መወዳችሁ። ልጆቼን አያችሁልኝ እሺ እናመሰግናለን አይደለ? ናኒን እኛንን ያሳደገ እውነት ነው አዲስ እውነት ነው። 3 ነው ዛሬ። እሺ ጋይስ ዛሬ ዴይ 3 ነው። ሶስተኛ ቀን ላይ ነው። ሐሙስ ነው ቀኑ። ያው ትላንት ጾም ስለነበረ እንዳያችሁት ቀለል ባለ ሁኔታ ነው ያሳለፍነው። ዛሬ ደግሞ እንግዲህ ዋናው የገጠር መስቀል የሚከበርበት ቀን ነው። ሰው ሁላችንም የተሰባሰብን ነው። ድባቡን እናሳያችኋለን። በሬ ሊታረድ ነው። ሰው ጥሬ ስጋ ይበላል። ክትፎ ይበላል። ትሬንዱ እንደዛ ነው። ያው ክትፎ ደግሞ ወደ ከሰዓት ይበላል ማለት ነው። ሰው ሁላችንም የተሰባሰብን ነው። በጣም ደስ የሚል ድባብ አለው። ሰው በድጋሚ እንኳን አደረሳችሁ ለመስቀል በዓል። እናንተም የተዝናናችሁ እንደሆነ ተስፋ እናደርጋለን። ያው በአሁኑ በጣም ስለዘነበ ጭቃ ነው፣ ግን ደስ ይላል። የማይገኙ ሜሞሪዎች ናቸው። ሶ ጋይስ ይሄን ይመስላል ያለው ድባብ። በጣም ነው ደስ የሚለው። we're all excited። አሁን ደግሞ የጉራጌ የባህል ልብሳችን ልንለብስ ነው because ሊታረድ ምናምን ስለሆነ one for the culture ማለት ነው። እሺ እንግባ እንልበስ፣ ፕሮግራሙ እንዳያመልጠን። እንኳን አደረሳችሁ። ናይ ኩኩይ ሰላም ነው ቤቢ እድሜ ያብኩ ኢየሱስ ክርስቶስ ያብኩ መቤቴ ማርያም ታብኩ ሶስት ስላሴ ያብኩ ወኸመ የቅራሁ ወኸመ ያሁ ቃል የኸ ይንማሁ ይንም ዘረና ይንም ዙርያና ያኸበብኩን ተደንጋና እንም ደንጋና እንማሁ በዙር ዳሞ የጨነን እንመታ ዘረና ሞረሻና ደወና ያሁ ጓደኛ እንም የሳር ብንድ አትረዶቢ አትጦቢ ወረዶቦ ሽመምሮቦ እመቤቴ ማርያም ሰበንዳ አነቀፉም ዘባሁ አባሁ ወሞቶም አሁ አትምቶቢ ዋሮኒ አደሮኒ እንንገ የዓመት ወኸመ የቅራሁ መስቀል ያያሁ በመኪና አደጋ ትረፎ በእስፈት ትረፈማኒ በእስፈት በአደጋ ትረፈማኒ ግሬደና እመቤቴ ማርያም ታክብር ኸማ ሶስት ስላሴ ያክብር ኸማ ሺታወት ያክብር ኸማ በሰባፍ ትረፎ በእስፈት ትረፎ በማት ትረፎ በሰነፉ ይካለ ትረፎ ወኼው ያሁ ጥፋው የሰይጣን የኼ እመቤቴ ማርያም ሶስት ስላሴ ሺታወት የሞኽታወት የጉራ ተከና ያነኸታወት ያሁ የቀኒ በቀኛሁ ሸረኛሁ አንበዳሁ አነታሁ ነሳም ያድጉ የረበረ ኢየሱስ ክርስቶስ መድኃኔ ዓለም ገብያሙ የነበረ ማርያም ታላቆች እያሉ ያው እኔ ማለት ነው። እሺ እግዚአብሔር ይስጥልን። ይሄ ቤት ረድኤት በረከት ይዋልበት ይደርበት። በእውነት አሁን እናታችን ብላ ነዋለችና ይሄ ሁሉ እንግዲህ ይሄ ሁሉ ቤተሰብ ለመሰብሰብ ያበቃቸው ደምስስና
ባርነሽ እግዚአብሔር እድሜና ጤና ይስጣቸው፣ እድሜና ጤና ይስጣቸው። እንግዲህ ቤተሰቦቻችን አባቶቻችንም ቢያልቁብንም ወንድማችን እንግዲህ ይሄ ሁሉ ተንከባክበው ለዚህ አብቅቶናልና አሁንም ደግሞ የበለጠ እድሜ ይስጣቸው፣ በልጆቹ ያግኙ ነው። እንግዲህ እኛም ደግሞ እድሜ ይስጠን፣ ፍቅር ይስጠን። የወለድነው ሁሉ እግዚአብሔር ይባርክልን። እንግዲህ ያልወለደም ይውለድ፣ የወለደውም ደግሞ እግዚአብሔር ይባርክለት። እንግዲህ የተወለዱ ልጆች ለሀገራቸው ለሃይማኖታቸው እግዚአብሔር ይባርካቸው። ለእናት ለአባታቸው የሚጠቅሙ እግዚአብሔር ያድርግልን። የታመሙትን ሁሉ ይፈውስልን። በየጸበሉና በየሆስፒታሉ ያሉትን ሁሉ እግዚአብሔር ይፈውሳቸው። እንግዲህ የዛሬ ዓመት ደግሞ እንደዚሁ ዛሬ ተሰብስበናል። እንደዚሁ አንድ በቁጥር ሳያጎለን እንደዚሁ ያኑረን። ልጆቻችንን ሁሉ እግዚአብሔር ይጠብቅልን፣ ያኑርልን፣ ኑሩልን። አው እንግዲህ እንግዶቻችንም ደግሞ እንግዲህ እድሜና ጤና ይስጣችሁ። ለእናንተ ትልቅ ቦታ አለን፣ ትልቅ ክብር አለን። እግዚአብሔር ያክብራችሁ። እንዳከበራችሁን እንግዲህ እንጀራችሁን ሁሉ ያክብራችሁ። ሰው እናት አባቱን ያከበረ በመጽሐፍ ቅዱስም እናት አባትን አክብር ይላል ከ10ቱ ቃላቶች። እናቱን ያከበረ ደግሞ ወድቆ አይወድቅምና እግዚአብሔር ክብር ይስጣችሁ፣ ፍቅር ይስጠን፣ አይለየን። ሀገራችን ኢትዮጵያም ሰላም ያድርግልን። ዳሯን እሳት መሃሏን ገነት እግዚአብሔር ያድርግልን። ክፉን ያርቅልን፣ መንፈስ ቅዱስ ያቀርብልን። ሰላም ያዋለ አምላክ ሰላም ያሳድረን። ልጆቻችንን ሁሉ እግዚአብሔር እደጉልን፣ ክበሩልን፣ ኑሩልን። ለትልቅ ደረጃ እግዚአብሔር ያደርሳችሁ። እንደዚህ ልሰበስቡን እግዚአብሔር ያብቃችሁ። አሁን ተሰብስበናል ደግሞ እንደዚሁ ዳግም ልንሰበሰብ እግዚአብሔር ያብቃን። በሰላም እንደወጣን ደግሞ ምንም አንድ ነገር እንቅፋት ሳይመታን በሰላም ቤታችን እንግባ። ይሄ እንግዲህ 2018 ዘመነ ማርቆስ እንግዲህ ሰርተን የምንጠቀምበት ወልደን የምንከብድበት የምንስምበት የሚወልዱት እናቶቻችን ደግሞ የሚወልዱበትን እግዚአብሔር ያድርግልን። ገበሬውም ደግሞ አምርቶ ወደ ከተማ የሚያገባትን እግዚአብሔር አቅም ይስጠው። እኔ ባጎደልኩት እመቤቴ ማርያም፣ ቅዱስ ገብርኤል፣ ቅዱስ ሚካኤል ሙሉ ያድርጉበት። በከረው ሄዘንጋ ብሮፖ በከረው ሄዘንጋ ፍሶፖ ዘበርም ከረም የሰከት ደንገነኸር ያፍያ ደንገነኸር የሰብ ፍቅር ደንገነኸር ኪሳኸ ደንገነት ማረታኸር ተባለቤት ማኸ አዶት ማኸ ተጨነኾን ኤፋርቅ እንደ ኤክሸሽኹ አዲስ አበባ ሰላመኸር በቤት ክራይ ትረፎ ቤማ ቆፋ ትረፎ በአደጋ ትረፎ አንቀታ ዘበር የሰከት ከረም ዘበርን በሸከት አያጊኹ በሰላም ግቦ መኪናሁ በመኪና ይብደር ዝገን ገፓነም ትትብሮ ዝገን ያሸሰቦ ኸዘን ገጠብጥም ይግባ። እኔ ባገደልኩት መድኃኔዓለም ይሙላበት። ደረጃ ስራ እማም ተሰንብት ጋሼ ነፍስ ተትማር ዘተም ወንዳም ክትል ሽረማ በአመት አመት በሰላም ይወራህማ ተባዘራዊ ከረንዳ ሰላም መኸ እኑ መኸ ዘንጋ ዝቤት ይግባ። ከያለንበት ያሰባሰበን የአባቶቻችን አምላክ ሁሉን ያዘጋጀልን ከጠላቶቻችን እጅ ያዳነን የአባቶቻችን የቅዱሳን አምላክ ከያለንበት ያሰባሰበን ለዚህ ክብርት ቀን ያደረሰን አምላክ ክብርና ምስጋና ይግባው። ወደዚህም ላድርገው። እሺ ኑ ግቡ። አይ ሶሊ ዛጋት የኬር ጠወጭከም የኬር ኸር አማዚ አያው ያፌት ቢኒ ሰላም ነው? እንዴት ነው ፕሮግራሙ? አንደኛ ነው። እሺ እንዳያችሁት ቅድም የነበርንበት ቤት የአያታችን ቤት ነበረ። አሁን ደግሞ እዚህ ጎረቤት ዘመዶቻችን ጋር ናቸው፣ አክስት ናቸው። አዎ ሊትራሊ ኔክስት ዶር ነው። በተርታ ነው ቤቶች ያሉት። አንዱ ጋር ይታረዳል፣ ይመረቃል፣ ይወጣል። ከዛ ቀጣይ ቤት ይታረዳል፣ ይመረቃል። እንደዛ እያለ ከዛ ረጅም ቤት ነው የሚኬደው። ሊትራሊ ዘመዶች ጋር በደንብ ብቻ እንዲህ ነው የሚኖሩት። በተርታ በመደዳ እንሄዳለን ማለት ነው። ኑ አብረን እንመረቅ። ተከትሎ ድኸ ዘብት ሰቦ ኤት ሰቦ ብንደ ወይ እንደጀ ዋይሎ በመደል ብሎ
لم يعصبخو يمرانخو لم يتلبتخو يتسكتنخو إن كان ينكبخو التنجرداخو زرن زورياخو زرن زوريا من جاسنا ومدر متدكار إسلام وخيرنجا إسلام التمجردن دا يقول مجنم يوتين يقبي تورم برو عفروم برو عمرتم برو قيسا مانتقاسي ميبر قيسا جيبر اقدر جيبر وخيسا بتقاسا نخل وخيسا بتنا نخل لنقض يتجمدون تورو أنكرت تجمدون برو تتابو والخوبة بقون خوبة مدرس نموين نينش أخنخو نينش أخنخو إن كان يجيخو إن كان ينكبخو بدم دوارو بدم ددرو بدم يقرانخو يخمد مياخو يرن مشتاخو يقلم يانقشاخو تنقرداخو نقاري قرانخو قاري خير قادات مشايقرا بشاد مشايقرا وخي سبت أقوسنا خير وخي سبت شناوة خير ننقل أقوسن أقوسي أقعدتو مرتين تقبلاخو يخبي سخنا سكتلو بمجال تورو بمجال برو قيسا قيبر ما انتقصي ميبر اقزر قيبر فاتالي قيسا قيبر بيا قبل شيطاوت قبل من فتح قيسا يمراو قما خما يخي يمر أما خما يخي أببن دا قيسا اقزر تخير ياقباخو እንንከ ስሮ አስሮ ደንጃና ስሮ የቀንፋሁ የቀንፋንደ ግለደና ሰላማ በደንጃህ ማሰላማ በቀናህ ማይሰላማ አብደማ መስገማ እንንቃርባህ ማማቸናህ ማ ወኸ ዘንጋ ተንኽማ ዝኸታ ሸኸራንሁ ሸኸራንደ የቀንፋንደ ወኸ አላ አኸ ፍታተ የአበደ ማርያም ትምራ መደረን ያንን ጎይታ ነፍሰህ ነው የተማር ይና በሆነ መደር ጎይታ ያቁመንደ ዝህ የሸነ ባዘራንን በሰላም ይግባ በፍቅር ይግባ የተዝማንቀ ደግሞ በጎይታ በሰላም ያሰስብ እንደ ያባ እዚህ ጋር ቡና ሊፈላ ነው እዚህኛው ቤት በቃ እዚህ ቤትን ጨርስና ወደ ምግብ ነው የምንሄደው እዚህ ታርዶ ቡና ተጣጥቶ በቃ እንሄዳለን ማለት ነው ይሄን ይመስላል ብራብራት አለ ብራብራት የምታውቁ ሰዎች ነይና ሳይ አይ ቆንጆ ነው እናሳይ ብለን ነው እንጂ ሰላም ነው ያው ብራብራት ይባላል የቆጮ ፍርፍር ማለት ነው ከቆጮ ነው የሚሰራው የቡና ሴሬሞኒ እማዬ አልነገርናቸውም እኮ እማዬ አልነገርናቸውም በዚህ አጋጣሚ ብዙዎቻችሁ ቲክቶክን ቪዲዮ ላይ እማዬ ስትሉ ጠየቃችሁ ነበር እማዬ እንግዲህ አክስታችን ጋር ወደ አሜሪካ ሄዳለች ሶ this year ሚስ አርገናታል መስቀል ያው በቪዲዮ ዴዲኬትድ ቱ እማዬ straight from ላንሳ እማዬ ያልተገኘችው ለዛ ነው የባለፈው ላይ ያው አይታችኋል ሁለቱም አያቶቻችን ሴት አያቶቻችን ባሉበት ነው ነበር የነበረው ሶ ያ ይሄንን ነው የሚመስለው ይሄው መሰለ ብራብራት በጣም ነው የሚጣፍጠው ብታዩት ሁሉት ነገር እሺ የኮባ ማሳ ውስጥ ነው ኮባ ላይፍ እንዴት ነው የሚያምር ደስ ይላል በጣም እንደሚያምር ይሄ ጓሮ ነው ድሮ ልጆች ሆነን ስንመጣ ነው ትዝ የሚለኝ አይ ነው እዚህ ተቃላችሁ ኤቭሪቲንግ ከዚሁ ነው ሁሉ ነገር ድንች ማታ የተቀቀለ ድንች ስንበላ ነበር ከጓሮ ነው ጎመን ትላንትና ጾም ስለነበር ጎመን ሲበላ ነበረ እሺ እሱም ከጓሮ ነው ሶ ኤቭሪቲንግ ከዚህ ነው ይበሉት yes ጀራ ምናምን አይጠቀሙም ቆጮ ብቻ ነው እንደምታዩት ነፋሱ ደስ ሲል እንደዚህ ፏ ብለን ናይስ ያከበርን ነው መስቀልን ነው እናንተስ እንዴት ነው አከባበራችሁ ኮሜንት ላይ ጻፉልን ምን ይመስላል የሚለውን ያሳውቁን በኮሜንት እንበላለን እንጠጣለን እንስቃለን እንጫወታለን ሰብስክራይብ አድርጉ በድጋሚ መልካም በዓል ቆንጆ ፎቶዎች እንለቃለን ኢንስታግራም ላይ yes ገብታችሁ ላይክ አድርጉ we love you guys
ዛሬ ይኸውላችሁ ስንት ቀን ሙሉ ዘንቦ ዛሬ ፀሐይ ወጣልን። በጣም ነው የተደሰትነው። ስንጸልይ ነበር ዛሬ እንድናቶ because ያደረበ ስለነበረ እኛ ላይክ ጎጆ ቤት ውስጥ ነው እየበላን የነበረውና ላይክ ብዙ አልቀረጽንላችሁም ያስባለሁ። አይ ዶንት ኖ ፉቴጁን ስናየው እንግዲህ ሜቢ ጥሩ ነው ግን ያው ጨለማ ምናምን ስለሆነ እዛ ብዙ እንደውም አልቀረጽንም። ሳቲስፋይድ አይደለሁም እኔ ግን ዛሬ ፀሐይ ስለሆነ እኔ እርግጠኛ ነኝ እንደሚያምር። ዛሬ ፀሐይ ነው ፏፏ ብለናል። እንድዬ ደግሞ ያምራል። ምሳችሁን ብሉ። ናኒ መቼ እስከዲዬ ክትፎ ከተፋ በስኳር ነው ከተፋ ክትፎ ትንቢቱ ታምሪ ቤቢዬ ታምሩ ሰላም ነው። አዎ ዝንዬ ሃይ ሰላም ነው። እንዴት ነው መስቀል አከባበር? እንደኛ ፈረንጅ ነው የሚመስለው በጣም ከመውደዱ የተነሳ ይሄን ይመስላል ክትፎ ከተፋው። ካሁኑ ነው የተጀመረው። ተምስዬ ክትፎ ለመብላት ወይኔ በጣም ናኒዬ ከባድ ነው እንዴ! አቦ ጉራጌ ማለት አሁን አቦ ጉራጌ መርካሞ ጉራጌኛ መርካሞ ወይነሽ በኔ ያገባችን ፍራንክ ሜኔ ሸዋኑ ጣድላሽ በቀን ትርጉም ይነገራችሁ ተርጉም እንደልሽ ከቀናኝ አዲስ አበባ ሄጄ ደስትዬ ነው ያለ ስኮራ ባንክ የለኝም ግን አዲስ አበባ ሄጄ ላግባሽ አይደል? አዲስ አበባ ሄጄ ነው ማንኪያ ልጠቀመው ይሄ ማንኪያ ልጠቀመው። ምን ትላላችሁ በዚህ በቻይንኛ? ውይ ምስኪን እዛ ደግብ ይሄ ደስ ይላል። ይሄ ደስ ይላል። ቀርጹ ማን የሚከትፉ እጆች የስዊት የሚቀርጹ እጆች የሚቀርጹት ግን ቤት ሴት አለች ይላሉ ብዙ ጊዜ ስራ። እኔ ሁሌ ከካሜራ በስተጀርባ ላይ ሁሌ ስታዩ ስራ እኔ እየቀረስኩ ነው ማለት ነው። ይረሳሉ። እነሱ ብዙ ልፋት ይለፋሉ አይደለ? ታዲያ ይሄ ምንድነው እየተዟዟርኩ ምቀርጸው? አለማሰብ ነው ሰውዬ። እሱን ሳናስብ ብንበላው ይሻላል። ደስ ሲል አይደል? በጣም ቁጭ እየተጋገረ ነው። እዩት እንዴት እንደሚያምር። ደማ የመስቀል ክትፎ እየከተፍና ዋው ታደሙ ስንበላ እናሳያችኋለን። እሺ ከታላቅ እህቴ ጋር አብረን ሆነን እየከተፍን እየተዝናናን። አዎ በጣም እናታችንን ጎደለችብን በሰላም ያምጣልን። አሜን አሜን አሜን። አንደኛው እናታችን ሄዳለች። አዎ እግዚአብሔር በሰላም ያምጣት። አሜን። ለሚቀጥለው ዓመት ያድርሰን። አሜን። የዓመት ሰው ይበለን። ሰብ እንደገና ያብቃን። እናንተም የዩቲዩብ ቤተሰቦቻችን እንመጣለን። አዎ መምጣት የሚፈልግ እንግዲህ ኮሜንት ያርግ። አሜን አሜን። መልካም በዓል ይሁንላችሁ ይባላል። መስቀልን ከኛ ጋር ሰብስክራይብ አድርጉ በሉልን። ማኒ ምንድነው? ጉንዳን ቆረጠጠች። ጉንዳን አለ እንዴ በዚህ ዘመን? አላልሽም ቅድም? ዘማድ ቤት አለ። ዩ ጋይስ እዚህ ጋር እስቲ እዚህ ጋር ይተሻል። እዚህ ጋር ቀልቷል። ጀርባዬን ስትይዘኝ ያስቆጥ ኔክስት ፀሐዩ እዩት
ባለፈው አምልጦን ነበረ ሄፋፋቴ አድቬንቸረስ ሳይዲ ወጥቷል ወደ ሃቢታቴ ስመጣ እዚህ በረብላል ገና ሳላየው it's worth it you guys ሲያምር guys እንዴት እንደሚያምር ልነግራችሁ አልችልም ድምፁ ደስ ሲል ኦ ማይ ጋድ ቃላት የለኝም በአይን ደግሞ በጣም ያምራል እንኳን መጣን it's worth it peace ክትፎ የተሰራ ነው ለራት እሱ ጋር ቁጭ አሪፍ ጊዜ ነው ያሳለፈው በእውነት ይሄ ከባለፈው የሚለይ መስቀል ናይስ አንደኛ በጣም የሚገርም መስቀል ነው ያሳለፍነው በተለይ ደግሞ እናንተ መኖራችሁ ሞር ከባለፈው አመት እንዲደምቅ አድርጎታል እናመሰግናለን በየአመቱ እንድንደምቅ አርጉን እናመሰግናለን thank you my first experience ብዙ ቻሌንጆች ነበሩት ቻሌንጆችን አልፈን ለ3 ቀን ቆይተን ጥሩ አድቬንቸር አድርገን እዚህ ደርሰናል ደስ የሚል ጊዜ ነው ብርዱ ግን ከውጪ ዓለም የተለየ ነው ኃይለኛ ነው አይደል በሚቀጥለው አመት መስተካከል ያለባቸው ነገሮች አሉ ግን we had such a good experience እናመሰግናለን nice thank you ታሚዬ እንዴት ነበረ አይደለ አለቀብን ቀንጂቶ ነው በጣም አሪፍ ነበር እንዴት ነበር መስቀል የለም ወንዴ እስቲ የወንዴ መስማት ፈልጋል ቆንጆ ነበር ኦ አሜን ዛሬ ፋይናል ዴይ ነው የመጨረሻ ቀናችን ነው ተመርቀን ምርቃት ፕሮግራም አለ ተመርቀን አሁን ወደየ ሀገራችን በሌሊት ነው የተነሳ ነው ኤክስፒሪየንሳችን የሁላችንም በጣም ነው ደስ የሚለው እግዚአብሔር ይመስገን በጣም ሁላችንም በድጋሚ እንኳን ለ2018 የመስቀል በዓል በሰላም አደረሳችሁ እንደነገርናችሁ ማዬ አሜሪካናት የምትገኘው ከወንድማችን ከዮክስ ጋር ከአክስታችን ከዮቢ ቤተሰቦች ጋር ስለዚህ እነሱ ሁሉንም ያሉበት እንኳን አደረሳችሁ ዮቢዬ ዮክስዬ ሁሉንም ውጭ ያሉ ብዙ ናቸው ኤርሚ ማዬ አምበርዬ ማለት ሁሉንም ነቤዚ ሁሉንም ሰርኪ ኒናዬ ኤሚ ሶፊ ሁላችሁንም ውጭ ያላችሁ አክስታጎታችን ነበረ ግን it's okay እንደማለን ይደገማል ሁላችሁ ማዬም ያው ሚስ አድርገናታል በዚህ አመት ጥሩ ጊዜ ያሳልፈናል ማለት ነው እንኳን አደረሳችሁ እናንተንም በያላችሁበት በጣም እናመሰግናለን thank you for watching እና የማታው ትላንት ያያችሁት ክትፎ ማሚ እንዴት እንዳቀላቀላችሁ ነው የሴራ ክትፎ ነው ነይ ማሚ ሴራ ክትፎ ነበረ ሴራ ክትፎ እንግዲህ ከአዲስ አበባ እስከ ጉመር ተብሏል እስከ ገጠር ተብሏል የዘለቀ ክትፎ ከከተማ እስከ ገጠር ተብሏል የዘለቀ የክትፎ ኬተሪንግ ነው ለማንኛውም አይነት ፕሮግራማችሁ ሊሆን ይችላል የክትፎ ኬተሪንግ ከፈለጋችሁ ያው የማሚ ብዙዎቻችሁ ቲክቶክ ላይ ታቆታላችሁ ዩቲዩብ ላይ አያውቁትም ግን ስላያችሁት ያበደ ክትፎ ከማሚ ማዘዝ ትችላላችሁ እንዴት ነበር በጣም እጅ የሚያስቆረጥም በቃ ማታ ሁሉም ሰው አልቋል ያያችሁ ጣባ ባይተው አልቋል ትልቁ ከዛ ድጋሚ ተሰራ ያልቀረጸ ሴራ ክትፎ ብሎታል አንዱ እውነት ነው ሴራ ክትፎን ወደ ደብል አድርጎታል ማርያም ታብኸ ክበሩ ተደባኸ ክበር ተዘራኸ ክበር የታጠውቦ የታጠብነቦ አሁ ያንደሁም የቁቱም ጨንም ያዋና አሁን ጆአናን ይዝካይ ከበር ክበርም እንንቀራሁ የሰንበት በእስፈት አትረፉ ማር አበሩ ሰንዳ ዝካ ትሽርቡ
አውሃም ልብሮም ሳሮ አጊ ገነንዳ ሰላም ያሙን ይወጣን ቦሄ ግባ ዲንጃንዳ ሜት ባረሆ በዚህ የስሮቦ የመነቁ ይመነቃት ሙራያህ እሺ እግዚአብሔር ይስጣችሁ ተባረኩ የቤት የተባረከ ቤት ይሁን እንዳከበራችሁን ተከበሩ እንግዲህ ባወጣችሁበት ደግሞ እግዚአብሔር ይተካላችሁ ከዚህ ስትሄዱ ይሄን ነገር አስታውሳችሁ አስባችሁ መታችሁ ነበር በምትሄዱበት ጊዜ የምታስቡት ወንድ ልጅ ብዙ ነገር ነው የሚያስበው የምታስቡት ነገር ይሙላላችሁ ደምስስ ከነባሌ ቤት ተቀበለህናል ሁሉ ጊዜ እንግዳ እንድትቀበል ያድርግልኝ እህቶቼ ሁላችሁም ሴቶች የሰራችሁት እጃችሁ ይባረክ ለፍታችኋል ደክማችኋል በደከማችሁበት ደግሞ ስትሄዱ እግዚአብሔር ሁሉ ነገር ያድርግላችሁ ውጭ ያለችው ደግሞ አመለ ወርቅ እህቴ በጣም ለብዙ ሰው ታስባለች ትጨነቃለች ለድሃ ትረዳለች አንድ ልጇን ሺ ያርግላት ምንም ማያሳጣት የምትሰጥበት እጅ ሰፊ ያድርግላት ሌሎችም ውጭ ያሉ እህቶቼ በሰላም ይኖሩ ከነ ልጆቻቸው እናንተም ተከበሩ እናቶቻችን ደግሞ እድሜያችሁን ያርዝምልን ውጭ ያለችው እናቴ ደግሞ በሰላም ትምጣ ምንም ሳይቆረቆራት ሳይደክማት ተደስታ እንድትመጣ እግዚአብሔር አድርጋት ሌሎች እናንተም እህቶቼ ቶሎ እንድትመጣ አድርጉልኝ አገራችን ሰላም ይሁን ይሄ ሁሉ ሰው ያካበበ የደረሰ ምንም ሳይደርስበት ምንም በሰላም ቤቱ ያስገባ እንግዲህ የወለዳችሁት ልጅ ይባረክ እኔ በጣም እንግዲህ ዛሬ ለምጄባችኋለሁ ብዙ ነገር መናገር አልችልም ነበር በአጋጣሚ እንግዲህ ደስ ብሎኝ ነው ባን ላይ ደስ ይለን ነበር አንዳንድ እንደዚህ ስንካበብ ምን ስንል ባዶ እንደምንሆን አቃለው እንግዲህ በሰላም ድረሱልን አገራችን ሰላም ያድርግልን ከመጥፎ ነገር ይጠብቀው ኢትዮጵያን ሰላም ያድርግልን በአንድነት በሰላም ያኖር እንድንኖር እግዚአብሔር ያድርግን በእኔ ጎደለ እግዚአብሔር ይሙላበት በጸጋ በደስታ ግቡልን እርቀ ሰላምን ያወርድልን አንድነታችን ህልውናችን ይጠብቅልን እናኒ ለቪውም ለምኑም ናኒ ተመችቷታል ያለችበት ቦታ ማለሽ ኮንቺ ዞር ዞር ራፓፕ እየተደረገ ነው ይሄ ትሪፕ ኖርሽበት አሪፍ ነበር ለእኔ በጣም በቃ እዚህ ብንቀር 4-5ኛ ቀን ብንጨምር እንቀጥለው መሰለኝ ግን በእውነት በጣም ያድፋል